አንዳንድ ጊዜ ፍትህ በገንዘብና በስልጣን ስር ትቀበራለች። ሀብታሞች ንጹሃንን እንደመጠቀም ያድርገው በሚጫወቱበት ዓለም ውስጥ የመኖር ተስፋውን ያጣ አንድ ሰው እንዴት እውነተኛ ገዳይ ሊሆን ይችላል? ዛሬ በትረካ ዞን የምናየው ፊልም በሐሰት ተከሶ የዕድሜ ልክ እስራት ከተፈረደበት በኋላ የታናሽ ወንድሙን ሕይወት ያጠፉትን ጨካኝ ሴረኞች ለመጋፈጥ ከእስር ቤት በፖሊስ በር በኩል በጥበብ ያመለጠው የታይጁንን ድንቅ ጉዞ ነው። ዝግጁ ከሆናችሁ የዛሬውን አስደናቂ ሙሉ ፊልም አብረን እንከታተል። ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ፊልሙ እንግባ። ፊልማችን ሲጀምር በመኪኖች በተጨናነቀ ዋሻ ውስጥ አንድ ሰው ቢጫ ከለር ያለው የስፖርት መኪና እያሳደደ እንመለከታለን። እሱ ምንም ቢፈጠር ወደ ሲኦል እጎትታለሁ በሚል አንድ ሐሳብ ብቻ ትኩረቱን አሽከርካሪው ላይ ያደርጋል። ያ ሰው ታይጁን ይባላል። አልፎ አልፎ ብቻ እረፍት የሚወስድ ጠንካራ የዴሊቨሪ ሰራተኛ ነው። አንድ ምሽት ከሥራ ባልደረባው ጋር እያወራ ሳለ አንድ ባለጌ ሀብታም ሴት የሥራ ባልደረባው በአጋጣሚ ስለገጫት ብቻ ምግባቸውን በድንገት ነጥቃ መሬት ላይ ትጥለዋለች። የወደመውን ትዕዛዝ በማየት ታይጁን በጣም ይናደዳል። በሞተር ብስክሌቱ ላይ ዘሎ በመውጣት እሷን ለማሳደድ በፍጥነት ይነሳል። እያንዳንዱን መንገድ እንደ እጁ ጓንት የሚያውቀው በመሆኑ በፍጥነት የስፖርት መኪናዋን ተከታትሎ መንገዷን ይዘጋል። ያለምንም ማመንታት ምግቡን ወደ መኪናዋ መልሰው በመወርወር እንዲከፍሉ ይጠይቃቸዋል። ሀብታሞቹ ልጆች ወዲያውኑ ከተሳሳተ ሰው ጋር መጋጠማቸውን ተረድተው በስጋት ገንዘቡን ያስረክባሉ። ሁኔታውን ካስተካከለ በኋላ ታይጁን ታናሽ ወንድምን ታይጅንን ለመጠየቅ በትምህርት ቤት ይቆማል። ሁለቱ ወንድማማቾች እናታቸው ከሞተችበት ጊዜ ጀምሮ እርስ በርሳቸው ተደጋግፈው ነው የሚኖሩት። ታይጁን ነገ የታናሽ ወንድሙ ፈተና ስለሚደርስ ለእናታቸው መታሰቢያ እሱን ብቻውን እንደሚሄድ ይነግረዋል። ከሥራ በኋላ ታይጁን ወደ ቤት ይሄዳል። እዚያም እሱና ጓደኞቹ አትክልቱን ሲያገጡ እናያለን። እዚህ ጋር እሱና ፍቅረኛው ሱጂ አብረው የአበባ ሱቅ ለመክፈት እየተዘጋጁ እንደሆነ እንረዳለን። ህልማቸው እውን ለማድረግ ትልቅ የባንክ ብድርም ወስደዋል። በየቀኑ ያለ እረፍት የሚሰራው ለዚህ ነው። እድል ሆኖ በሁሉም ነገር ጥሩ ሁኔታ እየሄደለት እንደሆነ እንገነዘባለን። በማግስቱ ጠዋት ላይ ታይጁን ለሱጂ ቁርስ ለማዘጋጀት በማለዳ ይነቃል። የዋዜማው ምሽት ውጥንቅጥ ካጸዳ በኋላ ሌላ የዴሊቨሪ ሥራ ለመስራት በፍጥነት ወደ አንድ ቦታ ይሄዳል። ሊፍት ሊጠቀም ነበር፣ ነገር ግን በሩ ሲዘጋ በፍጥነት ደረጃውን ይይዛል። እናም ባልተጠበቀ ሁኔታ በደረጃው መታጠፊያ ላይ የታመመ ተክል ያይና ከዛ እንዴት መንከባከብ እንዳለባቸው የሚያብራራ ማስታወሻ አይተዋል። በሌላ የሥራ ወቅት አንዲት አዛውንት ሴት ከባድ ሻንጣ ይዘው ሲታገሉ ያያል። ሁለት ጊዜ ሳያስብ ሻንጣውን ወደ ኮረብታው በመሸከም ይረዳቸዋል። በኋላም በዚያው ምሽት እራት እየበላ ሳለ በአቅራቢያው አንድ የወደቀ ስልክ ሲጠራ ይሰማል። ስልኩን ሲያነሳውም በአጋጣሚ የጣለው ሰው እንደሆነ ይገነዘባል። በአቅራቢያው በሚገኝ አንድ ምቹ ሱቅ ውስጥ ለመተው ያስባል። ነገር ግን የስልኩን ባለቤት የሆነችው ሴት በአካል እንዲያደርስላት ትለምነዋለች። ተጨማሪ ገንዘብ 300,000 ቮን ሽልማት እንደምታቀርብለትም ትነግረዋለች። ታይጁን እሷ የሰጠችውን ቦታ ይሄዳል። ነገር ግን ከባዶና ጭልጥ ያለ ዋሻ በስተቀር ምንም አያገኝም። ሴቷ እንደገና ደውላ እንግዳ ሰው አግኝታ በጣም እንደመሸባት ትናገራለች። ይልቁንም ስልኩ በዋሻ ውስጥ ባለው የህዝብ ስልክ ሳጥን ውስጥ እንዲከተው ትጠይቀዋለች። ግራ ቢገባውም ታይጁን እሷ እንዳለችው በትክክል ያደርጋል። እሱ ራቅ ብሎ ሲሄድ በፍጥነት የሚነዳ የጭነት መኪና ለጥቂት ሳንቲሜትር ስቶት ያልፋል። በማግስቱ እንደተለመደው እጽዋትን ሲንከባከብ የፖሊስ አባላት በድንገት ወዳለበት በመግባት በአስገድዶ መድፈርና ግድያ ወንጀል በሚል ይይዙታል። አንዲት ወጣት ሴት በቅርቡ ጨካኝ በሆነ መንገድ ተገድላ አካሏ ተበታትኖ ነበር። እሱ ሊገባው በማይችለው ምክንያት ፖሊሶች ታይጁን ገዳይ እንደሆነ ያምነዋል። ድንግጦና ተናዶ ተጎጂዋን አይቷት እንኳን እንደማያውቅ አጥብቆ ይናገራል። ሆኖም መኮንኖቹ ሊሰሙት ፈቃደኛ አልነበሩም። እናም ጉዳዩ ምን ያህል ከባድ እንደሆነ ማስታወሳቸው ይቀጥላሉ። የቅርብ ጓደኞቹ መጥፎ ዜና ይዘው ወደ ፖሊስ ጣቢያ ይመጣሉ። የእሱ የግል መረጃ አስቀድሞ በኢንተርኔት ላይ ተዘረጋና የአበባ ሱቅ ግድግዳዎች እንኳን ገዳይ ብሎ በሚጠሩትና ሞትን በሚመኙ ግራፊቲዎች እንደተሸፈኑ ይነግሩታል። ሱጂ ወደ ጣቢያው ስትደርስ ታይጁን በሐዘን ተሰብሮ ንጹህ መሆኑን አጥብቆ ይነግራታል። ማንም እንዳልገደለ ደጋግሞ ይነግራታል። ሱጂ ታምነዋለች። እናም ስሙ ለማንጻት የምትችለውን ሁሉ ለማድረግ ቃል ትገባለታለች። ወዲያውኑ ጠበቃ ትቀጥርለታለች። ጠበቃው የታይጁን እያንዳንዱ የነበረባቸውና የሄደባቸው ቦታ ማረጋገጫ መረጃ መሰብሰብ አሁን ከፍተኛ ቅድመ ሁኔታዎች እንደሆነ ያብራራል። እድል ሆኖ ታይጁን እያንዳንዱ የማድረስ ሥራ የሚሰራው በዲጂታል መንገድ ይመዘገባል። በጓደኞቹና በቤተሰቡ እርዳታ ባለፉ 2 ቀናት ያደረጋቸው እንቅስቃሴዎች በተሳካ ሁኔታ መረጃ ይሰበስባሉ። ዝርዝር የጊዜ ሰሌዳውን በማየት ጠበቃው ጠንካራ መከላከያ እንዳላቸው ይተማመናል። ነገር ግን ጉዳዩ አስደንጋጭ አቅጣጫ ይይዛል ብሎ ማንም አልጠበቀም። የታይጁን የጂፒኤስ መዝገቦች በመከላከያው ከቀረቡ የጊዜ ሰሌዳ ጋር ሙሉ በሙሉ የሚጣጣሙ ቢሆንም ከሳሹ 3 ዋና ዋና ነጥቦች ያነሳል። በመጀመሪያ በግድያው ቀን ታይጁን ወደ ተጎጂዋ አፓርታማ ማድረሱን ይገልጻሉ።
በተጨማሪም በህንፃው ውስጥ ከተጠቀሰው በላይ ረጅም ጊዜ እንዳሳለፈ ይጠቁማሉ። ታይጁን የታመመ ተክል የመንከባከብ መመሪያ ወረቀት ጽፎ ለመተው እንደቆመ፣ ይህም ለጥቂት ደቂቃዎች እንዳዘገየው ያብራራል። ሁለተኛ አቃቢ ህጉ እሱ ሻንጣ ተሸክሞ ለምን እንደታየ ይጠይቃል። ታይጁን ማድረሱን ካጠናቀቀ በኋላ አንዲት አዛውንት ሴት እየረዳ እንደነበር ይናገራል። ነገር ግን አቃቢ ህጉ በወንጀሉ ስፍራ አቅራቢያ የተገኘው ሻንጣ እሱ ከተሸከመው ጋር በትክክል እንደሚመሳሰል ይገልጻል። የስጋት ስሜት በታይጁን ላይ መታየት ጀመረ። ሶስተኛው አቃቢ ህጉ የተገጀዋ ስልክ ለምን እንደነበረው ይጠይቃል። አቅራቢያው ከሚገኙ ምቹ ሱቅ የተገኘ የደህንነት ካሜራ ምስል እንደማስረጃ ይታያል። ታይጁን ስልኩን እንዳገኘውና ለመመለስ ብቻ ይሞክር እንደነበር በፍጥነት ያብራራል። አቃቢ ህጉ ስልኩን የተወበት ዋሻ የተጎጂዋ አስከሬን ከተገኘበት ቦታ ጥቂት ርቀት ላይ ብቻ መሆኑን በመግለጽ ይመልሳል። ከዚያም ከሁሉም በላይ የከፋው ደግሞ የተጎጂዋ አካል ላይ የታይጁን የዲኤንኤ ምርመራ በመገኘቱ ነው። አቃቢ ህጉ እንዲህ አይነት አሰቃቂ ወንጀል ለምን እንደፈጸመ እንዲናገር ይጠይቀዋል። ታይጁን ሙሉ በሙሉ ደንግጦ ንጹህ ነኝ እያለ በተደጋጋሚ ይጮኻል። ነገሩን ይበልጥ ለማባባስ አቃቢ ህጉ አንድ የመጨረሻ ዝርዝር ይገልጻል። በምርመራው መሰረት ታይጁን ተንከባክቤዋለሁ ያለው ተክል ማንም አይቶት አያውቅም ይላል። በዚያ ምሽት ሱጂ ልብ ሰባሪ ይዛ እንደገና ትመጣለች። ጠበቃቸው ከጉዳዩ ለመውጣት መወሰኑን ትነግረዋለች። ታይጁን ተስፋ መቁረጥ ሲጀምር ሱጂ በድንገት የእጁን አምባር እንዲያሳያት ትጠይቀዋለች። ምክንያቱም የወንጀል ስፍራ ፎቶዎችን ስትመለከት የሆነ ጊዜ ላይ የሰጠችውን የጥንዶች የእጅ አምባር እንዳየችው ትነግረዋለች። ታይጁን ይደነግጣል። የእጁ አምባሩ የት እንዳለ ማስታወስ አይችልም። ማስረጃውን ከእንግዲህ ልትቃወም እንደማትችል ሱጂ በእንባ እያለቀሰች ትነግረዋለች። ከእንግዲህ እሱን ለማመን ራሷን ማሳመን እንደማትፈልግና ግንኙነታቸውን እንዳበቃ ትነግረዋለች። በመጨረሻም ታይጁን የእድሜ ልክ እስራት ይፈረድበታል። ከዚያች ቅጽበት ጀምሮ ዓለሙ ማብቂያ በሌለው ጨለማ ትዋጣለች። በህይወት ላይ ተስፋ ሊቆርጥ ሲል ኪም የተባለ የህዝብ ተከላካይ ይጠይቀዋል። ኪም ስለ ጉዳዩ በአጋጣሚ እንደተመራመረና ሁሉም ነገር በጥንቃቄ የታቀደ እንደሆነ እንደሚያምን ይናገራል። ለእሱ ሙሉ ምርመራ ቀድሞ የተጻፈ ስክሪፕት የተከተለ ይመስላል ይለዋል። ታይጁን እያንዳንዱን ዝርዝር እንዲያስታውስ ይጠይቀዋል። እናም እውነቱን ለመውጣት እንደሚረዳው ይገልጽለታል። የእሱ ቃላት ለታይጁን ትንሽ የተስፋ ጭላንጭል ይሰጡታል። ታይጁን ለኪም በወንጀሉ ስፍራ የተገኘው የእጅ አምባር እሱ ያሰረው እንዳልሆነ ይነግረዋል። በጥንቃቄ ካሰበ በኋላ ግን የእጅ አምባሩ በታናሽ ወንድሙ ዶርም እንደተወው ያስታውሳል። የኪም አይኖችም ይበራሉ። ይህ መረጃ ጉዳዩን ሊለውጠው እንደሚችል ያምናል። እናም ለሌላ ለማንም እንዳይናገር ታይጁንን ያስጠነቅቀዋል። ታይጁን እፎይታ ቢሰማውም አጣጥሞ ሳይጨርስ በሌሎች እስረኞች በከፋ ሁኔታ ይመታል። ፍትህ በመጨረሻ እንደሚያሸንፍ በማመን በደሉንና ውርደቱን በዝምታ ይቋቋማል። ነገር ግን በህይወቱ ትልቁንና ከባዱ ነገር ኪም ከአሳዛኝ ዜና ጋር ይመለሳል። የታይጁን ታናሽ ወንድም የራሱን ህይወት አጠፋ የሚል ነበር። የወንድሙ ማጣት ሙሉ በሙሉ ይሰብረዋል። አብረው ያሳለፏቸው ደስተኛ ጊዜያት ትዝታዎች ወደ አእምሮ ሲፈሱ ታይጁን ልቡ እስኪታፈን ድረስ በሐዘን ይሰበራል። በዚያ ምሽት ከወንድሙ ጋር እንደገና ለመሆን ሲል የራሱን ህይወት ለማጥፋት ይወስናል። በህልሙ ታይጁን የሞተው የበፊቱ ወንድሙ እየታየው እያለቀሰና እየጮኸ ወንድሜ ለምን ተስፋ ቆረጥ፣ ከኔ ራቅ፣ በህይወት ኑር እያለ ይታየዋል። ታይጁን በድንገት ሲነቃ ግን ራሱ ከሆስፒታል አልጋ ጋር ታስሮ ያገኘዋል። ዶክተሮች በፍጥነት ገብተው ማስታገሻ ያሰጡታል። በዚያ ወር ውስጥ ራሱን ለመጎዳት ሲሞክር ለሶስተኛ ጊዜ ነበር። በሐዘንና ተስፋ ቢስነት የተዋጠው ታይጁን የባዶነት ስሜት ይሰማው ነበር። ጓደኞቹ በየወሩ መጠይቃቸው ቢቀጥሉም ማንንም ለማግኘት አይፈልግም ነበር። ብዙ ሳይቆይ የካራቴስ አገልጋይ የሆነ ሲክ የተባለ ሰው ቀርቦ የኬክ ቁራጭ ይሰጠዋል። ሲክ ታይጁን እያሳለፈው ስላለው ሁኔታ በትክክል እንደሚረዳው ይገልጽለታል። ሲክ የቀረውን ህይወቱን እንደ ስጦታ እንደሚመለከተውና ቀደም ሲል ባለማድረጉ የተጸጸተበትን ሁሉ በማድረግ እንዲጠቀምበት ያበረታተዋል። እነዚያ ቃላት የታይጁንን የመኖር ፍላጎት ቀስ በቀስ ይመልሱታል። ከዚያ ቀን ጀምሮ ጥብቅ የዕለት ተዕለት እንቅስቃሴ ይከተላል። በሌሎች እስረኞች በማይናደድበት ጊዜ ሁሉ እያንዳንዱን ትርፍ ጊዜውን በማጥናት በአካል ብቃት አዳዲስ ክህሎቶችን በመማርና በእስር ቤቱ ግቢ ውስጥ አበቦችን በመትከል ያሳልፋል። ሲክ መጽሐፍ ቅዱስን ይሰጠዋል። እናም ጊዜው በመጨረሻ ስለሚመጣ ታጋሽ ሆኖ እንዲቆይ ይነግረዋል። ቀናት ሲያልፉ በጽጌረዳ ማስቀመጫዎች ውስጥ ትናንሽ ቡቃያዎች ማደግ ይጀምራሉ። ታይጁን ተጨማሪ የምስክር ወረቀቶችን ያገኛል። እናም በአእምሮም ሆነ በአካል የበለጠ ጠንካራ ይሆናል። በእስር ቤቱ ግንብ ውስጥ 5 ዓመታትን ያልፋሉ። በእስር ቤቱ ውስጥ ያለው ባዶ ቦታ ወደ ተዋበ አረንጓዴ አትክልት ይለውጠዋል። የእስር ቤቱ ጠባቂ የሆነ ያንግ የተባለ ሰው የእሱን ታታሪነትና ትጉህነት ያደንቃል። እናም ስለ ተክሎች ምክር እንዲሰጠው ይጠይቀዋል። ሲክ ታይጁን እውነተኛ የዛፍ ዶክተር ሆኗል እያለ ይቀልዳል። ከመሄዱ በፊት ሲክ ለታይጁን የራሱን የእጅ አምባር ይሰጠዋል። እናም ማንነትህን በጭራሽ አትቀይር፣ ከእንግዲህ እንዳታልቀስ ይለዋል። ታይጁን የሆነ ነገር እንደተለየው ይሰማዋል። ከጥቂት ጊዜ በኋላ ሲክ በዚያ ቀን ከእስር እንደሚፈታ በሚስጥር ይነግረዋል።
እንባውን በመግታት ታይጁን ብቸኛ እውነተኛ ጓደኛውን ይሰናበታል። ዝቅ ብሎ በመስገድ ጮክ ብሎ ስለ ሁሉም ነገር አመሰግናለሁ ይለዋል። ሲክ ከሄደ በኋላ ታይጁን በቤተ ክርስቲያኑ የካራቲስ አገልጋይነት ሚናውን ይረከባል። አንድ ቀን ጠባቂው ያንግ ተስፋ የቆረጠ ወጣት እስረኛ ወደ ቤተ ክርስቲያኑ ያመጣለታል። እሱንም ለማበረታታት በማሰብ ታይጁን መጽሐፍ ቅዱስን ያስረክበዋል። ነገር ግን ወጣቱ ንጹሕ መሆኑን ይናገራል። እንደገናም ሲቀጥል የሌላ ሰው የጠፋ ስልክ ለመመለስ ባይሞክር ኖሮ ከእነዚህ አንዳቸውም እንደማይከሰቱ ይናገራል። እነዚያን ቃላት ሲሰማ ታይጁን ይደነግጣል። የወጣቱ ታሪክ ከእሱ ጋር ሙሉ በሙሉ ተመሳሳይ ነበር። እሱም ቢሆን የሌላ ሰውን ስልክ ካነሳ በኋላ ነበር የታሰረው። ይበልጥ የሚያስደነግጠው ሁለቱም በተመሳሳይ የህዝብ ጠበቃ ተወክለው ነበር። በዚያው ቀን ወጣቱ እናቱ ባልተጠበቀ ሁኔታ ራሷን አጥፍታ መሞቷን የሚገልጽ ዜና ይደርሰዋል። እናቱ ራሷን ልታጠፋ እንደማትችልና ራሷን አጥፍታለች ብሎ ማመን እንደማይፈልግ ይናገራል። ይልቁንም የህዝብ ጠበቃው እውነተኛው ገዳይ እሱ እንደሆነ ይናገራል። እነዚያ ቃላት የታይጁንን አእምሮ እስከ ስር መሰረቱ ያናውጡታል። ስለራሱ ጉዳዩ ሁሉንም ነገር መጣራት ይጀምራል። ምናልባት እያንዳንዱ አሳዛኝ ክስተት ከመጀመሪያው ጀምሮ በጥንቃቄ የታቀደ ነበር። አሁን ታይጁን ምን ያድርግ ይሆን? በማግስቱ ወጣቱ እስረኛ ህይወቱን ካጠፋ በኋላ በሴሉ ውስጥ ሞቶ ይገኛል። በዚያ ቅጽበት ታይጁን አንድ ሰው እነዚህን ጉዳዮች ከመጀመሪያው ጀምሮ ሲያሲር እንደነበር ያምናል። በመቀጠል ኪም ይገናኘዋል። እናም አዲስ አስፈላጊ መረጃ እንዳስታወሰ በማስመሰል ይዋሻል። ሲገናኙ ታይጁን ቀጥታ ወደ ኪም አይኖች እየተመለከተ ቀዝቃዛ ደም ያለው ገዳይ ይመስልሃለሁ ወይንስ የተቀናጀበት ሰው ሲል ይጠይቃል። ኪም ወዲያውኑ ታይጁን ምንም አዲስ ማስረጃ እንደሌለው ይገነዘባል። በትዕቢት ፈገግታ በመጨረሻ እውነቱን ያምናል። ሙሉ ጉዳይ ከመጀመሪያው ጀምሮ የተሰራረበ እንደነበረ ይነግረዋል። ታይጁንን ያንን የጠፋ ስልክ ያነሳበት ቅጽበት ሴራው አስቀድሞ ተጀምሮ እንደነበረም ያምናል። ከዚያም በኋላ ታይጁን የታናሽ ወንድሙ የጠፋው የእጅ አምባር በዶርም ውስጥ እንዳገኘው ይረዳል። ወንድሙ የሆነ ነገር በጣም እንደተሳሳተ ተሰምቶት እንደነበረና በዚህ ምክንያት እንደተገደለ ያውቃል። እውነትን ከሰማ በኋላ ታይጁን በቁጣ ፈንድቶ ምንም ቢሆን አንተን የሚገድልበት መንገድ አገኛለሁ ብሎ ካለበት ዘሎ ሰውየውን ይገፈትረዋል። መጽሐፍ ቅዱሱን ለእስር ቤቱ ካህን ይመልሳል። እናም ከወንበር ስር የተደበቀው ሚስማር በድብቅ ይመዛል። ከዚያም ወደ መስቀሉ ቀና ብሎ በመመልከት ቃል ይገባል። ከዚህ ቅጽበት ጀምሮ ደም በደም ይመለሳል ብሎ ቃል ይገባል። እሱ የማያውቀው እውነተኛና ዋነኛው ሴረኛ ዮሐን የተባለ ወጣት ነው። እሱ ለሀብታም ደንበኞቹ ችግሮችን በመፍታት ላይ የተሰማራ ነው። ይህም ግድያዎችን ማዘጋጀት ቢሆንም በምላሹ ደንበኞቹ የእሱን የቅርጻ ቅርጽ በተጋነነ ከፍተኛ ዋጋ እንዲገዙት ያስገድዳቸዋል። አንድ ቀን በንግድ ስብሰባ ላይ እያለ ዮሐን ከጠበቃ ኪም ጥሪ ደርሰዋል። ከእቅዳቸው ውስጥ የሆነ ነገር እንደተበላሸ ይነግረዋል። ሙሉ በሙሉ ረጋ ብሎ ዮሐን ሁሉም ነገር አሁን በቁጥጥር ስር እንዳለ በማስመሰል ችግሩን ለማስወገድ ወዲያውኑ ፕሮፌሽናል ገዳይ ይልካል። ይህ በእንዲህ እንዳለ ሌላ የእስረኞች ቡድን ታይጁንን መደብደብ ይጀምራሉ። በዚህ ጊዜ ግን በዝምታ ለመቋቋም አልፈለግም። ሁሉንም ተፋልሞ ያሸንፋቸዋል። እናም ዳግመኛ እንዳይፎካከሩት ያስጠነቅቃቸዋል። የቡድኑ መሪ ዶኦክሱ ሲሆን በሁሉም እስረኛ በፍርሃት የሚታይ እስረኛ ነው። በትንሽ ሰው በመዋረዱ ምክንያት ዶኦክሱ ታይጁንን ለማስወገድ ይወስናል። እርምጃ ከመውሰዱ በፊት የእስር ቤቱ አዛዥ በምስጢር አግኝቶ ለጥቂት ጊዜ ጸጥ እንዲል ያዘዋል። ሁለቱም በምስጢር አብረው ይሰራሉ። በእስረኞች መካከል ህገወጥ የእስር ቤት ፍልሚያዎች በማዘጋጀት ገንዘብ ይሰበስባሉ። ነገር ግን በቅርቡ በአንድ ፍልሚያ ወቅት አንድ እስረኛ ስለሞተ ሌላ ክስተት ከተከሰተ አዛዡ በቸልተኝነት ሊጠይቃቸው ይችላል። በዚያም ምክንያት ዶኦክሱ ተጨማሪ ችግር እንዳይፈጠር ያዘዋል። ከእስር ቤት ከወጣ በኋላ ሲክ የሟች አባቱን የጥገና ሱቅ ይረከባል። በህይወት ለመኖር በቂ ገንዘብ ለማግኘት ይታገላል። አንድ ቀን የእስር ቤቱ ካህን ታይጁን መጽሐፍ ቅዱስን እንደመለሰ ይነገረዋል። የሆነ ነገር ተከስቶ እንዲሆን ብሎ በመስጋት ሲክ ወዲያውኑ ወደ እስር ቤቱ ይመጣል። ከእንባው ጋር እየታገለ ታይጁን እንደተቀናጀበት ይገልጽለታል። እሱ በሚስጥር ከዚህ እስር ቤት እንደሚያመልጥም ይነግረዋል። ሲክ ማምለጥ ፈጽሞ አይቻልም ብሎ ያስጠነቅቀዋል። ነገር ግን ታይጁን አስቀድሞ ሙሉ እቅድ እንዳለው ለሲክ ይነግረዋል። በእስር ቤቱ ግንብ ላይ የመውጣት ምንም አይነት እቅድ እንደሌለው ያብራራል። ይልቁንም በቀጥታ በፊተኛው በር ለመውጣት እንዳቀደ ይገልጽለታል። የጽዳት ተግባራትን በሚያከናውንበት ጊዜ የእስር ቤቱን እያንዳንዱን ዝርዝር በሚስጥር ያጠናል። የጠባቂዎች ፈረቃ፣ የቁልፍ ቦታዎችን፣ የምግብ ማድረሻ ጊዜዎችንና ሊጠቀሙባቸው የሚችሏቸውን እያንዳንዱ ድክመቶች ያጠናል። እንደገና ሲመለስ ዶኦክሱ ታይጁን ላይ ህመም የሚያስከትል ትምህርት እንዲሰጠው ሌላ እስረኛ ይልክለታል። ነገር ግን ሙሉ በሙሉ በታይጁን እጅ ይሸነፋል። ታይጁን ዶኦክሱን መወገድ እንዳለበት አደጋ እንደሆነ ይገነዘባል። ስለዚህ ስለ እህቱ የሆነውን ክስተት በመጥቀስ ዶኦክሱን ሆን ብሎ ሊያበሳጨዋል። በቁጣ የታወረው ዶኦክሱ የምግብ ትሪ ይዞ ያጠቃዋል። ታይጁን ይህን ከመጀመሪያ ጀምሮ የእቅዱ አካል ስለነበር ፈጽሞ አጸፋ አልመለሰለትም። እንደጠበቀው ዶኦክሱ ወደ ብቸኛ የእስራት ክፍል ይወረወራል።
ያ መሰናክል ከተወገደ በኋላ ታይጁን ጠባቂ ያንግን ለአትክልት ስራ እንደሚፈልገው በማስመሰል በርካታ ስፖንጅን ይጠይቃል። ስፖንጆቹ ከአበባ ማስቀመጫ ስር ይደብቃቸዋል። እናም በብሎክ ቢ መጋዘን ውስጥ ያስቀምጣቸዋል። በማግስቱ ብሎክ ቢን እንዲያጸዳ የተመደበው እስረኛ ያጠቃዋል። እናም በሚስጥር ቦታውን ይይዛል። በማጽዳት ላይ ያለ ወደ መጋዘኑ ይገባል። እናም የቁልፍን ቅርጽ ለመቅረጽ የብሎክ ቢ በር ቁልፍን ወደ ስፖንጅ ይጭናል። በኋላ ወደ አትክልቱ ይመለሳል። እናም ነጭ መውጫ ወደ ሻጋታው ውስጥ በማፍሰስ ቁልፉን ለመቅረጽ የሚያስችል ቅጂ ይፈጥራል። በተመሳሳይ ጊዜ ገዳይ የዶክተር ልብስ ለብሶ ሐኪም በመምሰል ወደ እስር ቤቱ ይገባል። የታይጁንን እንቅስቃሴ በጥንቃቄ ይከታተላል። በኪሱ ውስጥ ያለው ነገር ለእሱ ተብሎ የተዘጋጀ ገዳይ መድኃኒት ነው። በኋላ እስረኞች ክትባት ለመውሰድ ይሰለፋሉ። አንድ ጠባቂ ታይጁን ምሳ በሚበላበት ጊዜ መኪናውን እንዲያስተካክልለት ይጠይቀዋል። እድሉን በመጠቀም ታይጁን በፍጥነት ሁሉም የቁልፍ ቅጂዎችን ይሰራል። ጠባቂው ከተጠበቀው ጊዜ በፊት ቀድሞ ይመለሳል እና ሃምበርገርም ይዘውለት ይመጣል። አጠራጣሪ ነገር እንዳለ በማሰብ ታይጁንን በጥንቃቄ ይፈትሸዋል። እንደ እድል ሆኖ ታይጁን የተቀዱትን ቁልፎች በሃምበርገር ቦርሳ ውስጥ ደብቋቸው ነበር። ወደ ሴሉ ሲመለስ ሌላ ጠባቂ ጠብቀዋል። የእስር ቤቱ ፍልሚያ ለማግስቱ ተይዘዋል። ጠባቂው በታይጁን ላይ ትልቅ ውርርድ አድርጎ ስለነበር ከውጊያው በፊት ምንም ነገር እንዳይሆን ለማረጋገጥ ጠባቂው በታይጁን ምትክ ሌላ እስረኛ ክትባቱ እንዲወስድ ያደርጋል። የውጊያው ቀን ሲደርስ ታይጁን አንድ ግብ ብቻ አለው። ዛሬ የሚያመልጥበት ቀን ነው። ተቃዋሚው በሰከንዶች ውስጥ ያሸንፋል እናም በፍጥነት ይወጣል። ሆኖም የሰዓቱ ዶክተር በሴሉ ውጭ በድንገት ይታያል። ገዳዩ ባለፈው ቀን የተሳሳተው እስረኛ በመርፌ መወጋቱ ተገንዝቦ ነበር። ስለዚህ ሆን ብሎ አንድ ተጨማሪ ቀን ቆየ። የታይጁንን ማንነት ካረጋገጠ በኋላ በሚስጥር መርፌ ይወጋዋል። ከዚያም ለአለቃው መልእክት ይልካል። በ30 ደቂቃ ውስጥ ሁሉም ነገር ያበቃል ይለዋል። ታይጁን መመረቱን ምንም የሚያውቀው ነገር የለም። ከእስር የማምለጡን እቅድ በመፈጸም ላይ ሙሉ በሙሉ ትኩረት ያደርጋል። በመጀመሪያ ሚስማር ወደ ኤሌክትሪክ መሰኪያ ይገፋል። የተፈጠረው አጭር ወረዳ ብሎክ ቢ ኤሌክትሪክ ያቋርጣል። እናም ደህንነት ካሜራዎችንም ያሰናክላል። ጠባቂዎች የፊውዝ ሳጥኑ ለመፈተሽ ሲጣደፉ ታይጁን ወደ መቆጣጠሪያ ክፍሉ ይገባል። የመግቢያ ካርድ ይሰርቃል። እናም የሲቪል ልብሶች ለመቀየር ወደ ማካመቻ ቦታ ይመራል። የተሰረቀውን ካርድ በመጠቀም በመንገዱ ላይ ያሉትን እያንዳንዱን የደህንነት መሮች ይከፍታል። በመጨረሻም ከታች ወደሚገኘው የንፋስ መውጫ ይደርሳል። ይህንን መንገድ አስቀድሞ አጥንቶ ነበር። ጠባቂዎችን ሙሉ በሙሉ ለማስወገድ የሚያስችለው ብቸኛ መንገድ እሱ ነበር። የእስር ቤቱ ዩኒፎርም ካወለቀ በኋላ ወደ ጠባቡ የአየር ቧንቧ ይሳባል። እናም በዝግታ ወደፊት ይንቀሳቀሳል። በመጨረሻም ከጉብኝት ክፍሉ በላይ ወዳለው ኮርኒስ ይደርሳል። ነገር ግን መድኃኒቱን መስራት ይጀምራል። ሊቋቋሙት የማይችሉት ህመም ቢኖረውም ታይጁን ራሱን እንዲንቀሳቀስ ያስገድዳል። ወደ አገልግሎት አዳራሹ ይገባልና ከጎብኚዎቹ ቤተሰቦች ጋር በቀጥታ ይቀላቀላል። ትኩረት ለመበተን የአንዲት አዛውንት ሴት የምሳ ሳጥን በሚስጥር በመቁረጥ በዙሪያው ግራ መጋባት ይፈጥራል። ሁሉም ሰው ግርግር በሆነበት ጊዜ እሱ በእስር ቤቱ ዋና በር በኩል በረጋ መንፈስ ይወጣል። ነገር ግን ብዙ ርቀት አልሄደም። ከጥቂት ቅጽበታት በኋላ በድንገት ይወድቃል። ታይጁን ራሱን ሲያውቅ በእስር ቤት ሕክምና ክፍል ውስጥ ያገኛል። ዶክተሩ አንድ ሰው የመርዝ መድኃኒት እንደወጋው ይነግረዋል። እንደ እድል ሆኖ ሲወስድ የነበረው የቫይታሚን ኬ ማሟያዎች መድኃኒቱን ለማስወገድ ረድቶት ህይወቱ እንደተረፈች ይነገረዋል። ይህ በእንዲህ እንዳለ ጠባቂ ያንግ የታይጁን የማምለጫ መንገድ እንደገና ይከታተላል። በገዛ አይኑ ካየ በኋላ ታይጁን ያከናወነውን ነገር ለማመን ከባድ ይሆንበታል። ሰውየው በጣም ብልህ መሆን ይገነዘባል። ብዙ ሳይቆይ ያንግ ታይጁንን ይጠይቀዋል። በእስር ቤቱ ውስጥ ያለ አንድ ሰው ሊገለው እየሞከረ እንደሆነ ይነግረዋል። እናም ደህንነቱ እንደሚጠበቅለት ቃል ይገባለታል። በተመሳሳይ ጊዜ ታይጁን ሁለተኛ ለማምለጥ እንዳይሞክር ያስጠነቅቀዋል። ታይጁን በጣም ቀስ ባለ ድምፅ ይጠራዋል። ያንግ ለሲክ መልእክት እንዲያደርስለት ብቻ ይጠይቀዋል። ህይወቴን እንደገና ስላዳንክ አመሰግናለሁ እንዲለው ይነግረዋል። የእሱን ህይወት የጠበቁትና ያተረፉት ማማያዎች መጀመሪያ ላይ በሲክ የተሰጡት እንደነበሩ እንረዳለን። ይህ በእንዲህ እንዳለ ዶክሱ በመጨረሻ ከብቸኝነት እስራት ይፈታል። በአእምሮው ውስጥ ያለው የመጀመሪያው ነገር በቀል ነበር። ተከታዮችን ሰብስቦ በቀጥታ ወደ ታይጁን ያመራል። አደጋውን የተሰማውን ታይጁን በህክምና ክፍሉ ውስጥ ይደበቃል። ተግባራትን ካጠናቀቀ በኋላ ያንግ ከእስር ቤቱ ዶክተር ጋር ይገናኛል። ዶክተሩ ታይጁን በትልቅ አደጋ ውስጥ እንዳለ ያስጠነቅቀዋል። ያንግ ወዲያውኑ በርካታ ጠባቂዎች ሰብስቦ ወደ ህክምና ክፍሉ ይጣደፋል። ነገር ግን እስረኞቹ መግቢያውን በመዝጋት ወደ ውስጥ እንዳይገቡ ይከለክላቸዋል። ይህ በእንዲህ እንዳለ ዶክሱ ታይጁን ተደብቀዋል ብሎ በማመን አልጋው በተደጋጋሚ ይወጋዋል። አልጋው ባዶ መሆኑን ሲረዳ ብቻ ነው የተው። ያለምንም ማስጠንቀቂያ ታይጁን ከላይ ዘሎ በመውረድ ያጠቃል። በቁጥር በጣም ቢበለጥም ታይጁን በሚገርም ፍልሚያ ብቃት የእያንዳንዱን የዶክሱ ሰዎች ያሸንፋቸዋል። ዶክሱ ተናዶ ቢላዋ ለታይጁን የሆዱን ይወጋዋል። ከባድ ጉዳት ቢኖርበትም ታይጁን እንደ እብድ ሰው ፍልሚያው ይቀጥላል።
በመጨረሻም ዶክሱን ወደ መሬት ይጥለዋል። እሱን ከመግደል ይልቅ ታይጁን እንደ መጨረሻ ማስጠንቀቂያ ጆሮውን ይቆርጠዋል። ጠባቂዎቹ በመጀመሪያ ወደ ክፍሉ ሲገቡ ፍልሚያው አስቀድሞ አልቆ ነበር። እንደ ቅጣት ታይጁን ወደ ብቸኛ እስራት ይመለሳል። ከጥቂት ቀናት በኋላ ታናሽ ወንድሙ እንደገና በህልም ይታየዋል። ከፍተኛ የጥፋተኝነት ስሜት በልቡ ይሞላል። በሌሊት ታይጁንና ሌሎች በርካታ እስረኞች አይኖቻቸው ተሸፍነው ወደ ምስጢራዊ የእስር ቤት ማጓጓዣ ተሽከርካሪ ይጫናሉ። ሙሉ ሴራና ወጥመድ በዮሐን የተዘጋጀ ነበር። በቅርቡ ዮሐን መደበኛ እሽቅድምድም ጨዋታዎች ሰልችተውታል። በቂ አስደሳች ነገር አይሰጡትም። ስለሆነም የበለጠ የሚያስደስት የሆነ ነገር በመፈለግ የእስር ቤቱን ዋና አዛዥ ይገናኛል። ለአዛዡ 12 አደገኛ እስረኞች በሚስጥር ከእስር ቤቱ እንዲያስወጣ ይጠይቀዋል። እንደ ክፍያ ዮሐን በሚሊዮን የሚቆጠሩ ዋጋ ያላቸው 2 የወርቅ አሞሌዎች ያቀርባል። እናም ስራው ካጠናቀቀ በኋላ 5 ተጨማሪ እንደሚሰጠው ቃል ይገባለታል። አዛዡ ግን ያመነታል። አንድ ሰው ይህንን ካወቀ ስራው እንደሚያበቃ ይገልጽለታል። ዮሐን ከዚያ ለአዛዡ በሚስጥር የህዝብ ገንዘብ በክሪፕቶከረንሲ ላይ አውጥቶ እንዳታለለ በቀላሉ ይነግረውና ችግሩ እንዲያጠፋ ለማድረግ ቃል ይገባለታል። ያንን ሲሰማ አዛዡ ወዲያውኑ ይስማማል። ለተሳተፉት እያንዳንዱ ጠባቂዎች ትላልቅ ጉቦዎች ይሰጣቸዋል። እናም እንዲተባበሩት ያዛቸዋል። ጨለማ ሽፋን በማድረግ 12 እስረኞች በሚስጥር ወደ ተሸሸገ ቦታ ይጓዛሉ። በመቀጠል በተወሰዱበት ቦታ ላይ ቁጥራቸው ብዙ የሆኑ ቁጥር መለያ ያላቸው በልብሳቸው ላይ ነጭ ዩኒፎርም የለበሱ ባዶ ፋብሪካ ውስጥ ቆመው ራሳቸው ያገኛሉ። ከላይ ካለው መድረክ ዮሐን በጋለ ስሜት ያውጃል። ወደ ተሻለ የእንክብካቤ ማረሚያ ቤት እንኳን በደህና መጣችሁ ይላል። በዚያ ቅጽበት ታይጁን ይህ ሰው ከ5 ዓመት በፊት ህይወቱን ያጠፋው እውነተኛው ሴረኛ እንደሆነ አሁንም አያውቅም። ከ5 ዓመታት በፊት ዴካንግ የተባለ ሀብታም ወራሽ ከእሱ ጋር የነበረችን ወጣት ሴት በአጋጣሚ ገደላት። ደንግጦ ወዲያውኑ ኃያል የፓርላማ አባል የሆነው አባቱ ጋር ደወለ። ልጁንና የፖለቲካ ህይወትን ለመጠበቅ የፓርላማ አባሉ ዮሐንን አግኝቶ ችግሩን እንዲያጠፋ አዘዘው። ዮሐን ቡድኑን ወደ ወንጀሉ ስፍራ ላከ። የላቀ የቴክኖሎጂ በመጠቀም ሙሉን አካባቢ ፍጹም ባለሶስት አቅጣጫዊ መልሶ ግንባታ ፈጠሩ። ከሩቅ ቦታ ቢሆንም እንኳን ዮሐን እያንዳንዱን የደም ነጠብጣብ እና እያንዳንዷን የጣት አሻራ በጥንቃቄ መረመረ። ቦታውን ሙሉ በሙሉ ከተረዳ በኋላ በሀገር አቀፍ የክትትል መረብን ገብቶ በአካባቢው የሚያልፉትን ሁሉንም ሰዎች ገመገመ። በመጨረሻም አንድ ያልታደለ ግብ አገኘ። ያም በአቅራቢያው ምግብ ሲያደርስ የነበረው ታይጁን ነበር። እሱን እንደ ሚስኪን ከተመረጠ በኋላ የዮሐን ቡድን የታይጁንን እያንዳንዱ የህይወት ክፍል መመርመር ጀመረ። የዕለት ተዕለት እንቅስቃሴው፣ ልማዶችንና የግል ግንኙነቶችን አጠኑ። በተመሳሳይ ጊዜ ሌላ ቡድን በሚስጥር ወደ ታይጁን ቤት ገባ። የጣት አሻራዎችንና እንደ ማስረጃ ሊገቡ የሚችሉ ማንኛቸውም ነገሮች ሰበሰቡ። ከነዚያ የጣትና የእግር አሻራዎች በኋላ ከግድያው ጋር በተያያዙ ዕቃዎች ላይ ትኩረታቸውን አደረጉ። ቡድኑ የታይጁንን ቆሻሻ እንኳን በመፈለግ ባዮሎጂካዊ ናሙናዎች ሰብስቦ የማስረጃ ፈጠራ ሰሩ። ንጹህ ሰውን የመክሰስ ጉዳይ ሲመጣ ዮሐን ምንም ነገር ለአጋጣሚ የሆነ ነገር አይተውም። የታይጁን የእጅ አምባር መጥፋቱን ካወቀ በኋላ ተመሳሳይ ቅጂ እንዲሰራ እና ወንጀሉ ስፍራ ላይ እንዲተከል ያዘዘ። በኋላ እውነተኛው የእጅ አምባር በታይጁን ታናሽ ወንድም ዶርም ውስጥ እንደተቀመጠ ይረዳል። ማስረጃውን ለማጥፋት ታይጁንን እንዲገድል ገዳይ ይልካል። የአፓርታማው ህንፃ ውስጥ ያለችው አዛውንት ሴትና የታመመው አትክልትም እንኳን ሳይቀር በዮሐን እቅድ የታቀዱ ክፍሎች ነበሩ። አሁን ሙሉ በሙሉ አዲስ ገዳይ ጨዋታ ይጀምራል። እስረኞቹ የመወዳደር በቂ ጉልበት እንዳላቸውን ለማረጋገጥ በጣም ጣፋጭ ምግብ ያቀርብላቸዋል። ከታይጁን በስተቀር ሁሉም ሰው ያለምንም ጥርጣሬ ይበላል። ይልቁንም እሱ በጥንቃቄ ንቁ ሆኖ በጥግ ላይ በጸጥታ ይቀመጣል። ከእራት በኋላ እስረኞቹ ተለይተው ወደ ተለያዩ ቁጥር ያላቸው ክፍሎች ይወሰዳሉ። በሌሊት ታይጁን ለማምለጫ መንገድ በማሰብ በጸጥታ ይዋጣል። ነገር ግን ሙሉ ፋብሪካ በትጥቅ በታጠቁ ቅጥረኞች በጽኑ ይጠበቃል። ጥበቃቸውን በጥንቃቄ ያስወግዳል። ነገር ግን በመጨረሻ ይያዛል። በዚያ ቅጽበት ዮሐን ይታያል። እናም በአክብሮት ወደ ክፍሉ ለመመለስ ያቀርብለታል። ታይጁን ወደ ተሽከርካሪው ለመግባት እምቢ ይላል። እናም ሁላቸውም ለምን እንደመጡ እንዲናገር ይጠይቃል። ዮሐን በቀላል ፈገግ ይልና ልዩ ውድድር በቅርቡ እንደሚጀምር ይጠቁማቸዋል። ወደ ማደሪያ ቦታ ከተመለሱ በኋላ ታይጁን ዶክሱንና ቡድኑ አሁንም በመመገቢያ ክፍሉ ውስጥ ሲበሉ ያገኛቸዋል። ዶክሱ እንደገና ይሳለቅበታል እና ሂሳብ ለማወራረድ ቃል ይገባል። ሌላ ውጊያ ሊነሳ ሲል ቅጥረኞቹ በርካታ የማስጠንቀቂያ ተኩሶች ወደ አየር ይተኩሳሉ። ሁለቱም ወገኖች ወደ ኋላ ለማለት ይገደዳሉ። በጓህ ጊዜ ታላቅ ሙዚቃ በፋብሪካ ውስጥ ይሰማል። ሁሉንም እስረኞች ይነቃሉ። ሁሉም ነጭ ዩኒፎርሞች ይቀይራሉ። እናም በክፍት ሜዳ ላይ ይሰበሰባሉ።
አንድ እስረኛ ወዴት እንደሚሄዱ ይጠይቃል። ዮሐን በረጋ መንፈስ ይህ ውድድር የመንገድ ነው ብሎ ይመልስለታል። እያንዳንዱ እስረኛ በዘፈቀደ የተመደበ ተሽከርካሪ እንደሚቀበልና በውድድር ውስጥ እንደሚወዳደር ያብራራል። ከዚያ ውጭ ምንም ህጎች የሉም። አንድ እስረኛ ግን ለመሳተፍ እምቢ ይላል። ያለምንም ማመንታት ዮሐን ሽጉጥን አውጥቶ በቦታው ይተኩስበታል። የቀሩት እስረኞች ሙሉ በሙሉ ጸጥ ይላሉ። ከዛ በኋላ ማንም ለመቃወም አልፈለገም። ከጥቂት ጊዜ በኋላ የጭነት መኪና በዝግታ ወደ መድረኩ ይገባል። ዮሐን 5 ቢሊዮን ቮን በጥሬ ገንዘብ እንደያዘ ያውጃል። የመጨረሻው የተረፈ ሰው ሙሉውን ሽልማት እንደሚወስድ ይናገራል። እንዲሁም ማንኛውም ጥያቄ ካላቸው እሱ ለማግኘት ነፃ መሆናቸው ይነግራቸዋል። እስረኞቹ የተመደቡበት ተሽከርካሪዎች ለመሰብሰብ ወደ ተለያዩ ጋራጆች ይወስዳሉ። አብዛኛዎቹ ደስ ብሏቸውና ወዲያውኑ መኪናቸው መመርመርና ማሻሻል ይጀምራሉ። ዶክሱ ብቻ በጣም መጥፎውን ተሽከርካሪ ስለተቀበለ ያዝናል። ይህ በእንዲህ እንዳለ ዮሐን 2 ልዩ እንግዶች ይቀበላል። አንደኛው የፓርላማ አባሉ ልጅ የሆነ ዴካንግ ነው። ዮሐን ይህ ውድድር ብቻ እንዳልሆነ ያብራራል። ይህ ጨካኝ የህልውና ጨዋታ እንደሆነ ይገልጻል። የእሱ ግብ ሀብታሞች ለመዝናናት ውርርድ በሚያደርጉበት ጊዜ እስረኞቹ ለህይወታቸው በሚዋጉበትና ዓለም አቀፍ የእስር ቤት ንግድ ማድረግ ነው። እነዚህ ሁለቱ ሀብታም ወራሾች በፕሮጀክቱ ውስጥ የመጀመሪያዎቹ ባለ ሀብቶች እንደሚሆኑ ይናገራል። ዴካንግ አሸናፊው በእርግጥ የሽልማት ገንዘብ ይቀበላል ወይ ብሎ ይጠይቃል። ዮሐን ጭንቅላቱን ይነቀንቃል። ከዚያም በግልጽ የሚሆነውን ሲያብራራ አሸናፊው ገንዘቡን ሊጠይቅ ይችላል፣ ነገር ግን ማንም ከዚህ ቦታ በህይወት እንደማይወጣ ይነግራቸዋል። በቀጣይ 5 ቁጥር የለበሰ ጄይ የተባለ እስረኛ ከዮሐን ጋር ለመገናኘት እንደሚፈልግ ይጠይቃል። የረጅም ጊዜ እቅድ እንዳለውና የእቅዱም በደንብ ሲያብራራለት አብሮ ለመስራት በአክብሮት ያቀርባል። ያ እቅዱም ጠቃሚ ሀብት እንደሚሆን ቃል ይገባለታል። ዮሐን በቀላሉ ይስቃል። ረጅም የማጭበርበር ታሪክ ያለው ሰው ለማመን ምንም አይነት ፍላጎት እንደሌለው ይነግረዋል። በቀጣይ ጊዜ ዶክሱ ስብሰባ ይጠይቀዋል። ከሌሎቹ በተለየ እሱ በሽልማቱ ገንዘብ ላይ ፍላጎት አልነበረውም። በውድድሩ ወቅት ታይጁንን ለመግደል ፈቃድ ብቻ እንዲሰጠው ይጠይቀዋል። ዮሐን እየሳቀ ምንም ህጎች እንደሌሉ ያሳስበዋል። ማንኛውም ሰው የፈለገውን ማድረግ ይችላል ይላል። በዚህ ምክንያት ብዙ እስረኞች ጊዜያዊ ጥንዶች ለመፍጠር ይጀምራሉ። እስረኛ ቁጥር 10 ያንግ ወደ ታይጁን ቀርቦ አብረው እንዲሰሩ ይጠቁማል። ታይጁን የመካኒክ ፍቃድ እንዳለው በማወቅ ካሸነፉ የሽልማት ገንዘቡን ለመካፈል ያቀርብለታል። በዚያ ምሽት ታይጁን ያንግን ከፍተኛ አፈጻጸም ያለው የስፖርት መኪና ያሻሽላል እናም ያጠነክርለታል። በድንገት ጄይ እና ሌሎች በርካታ እስረኞች ተሽከርካሪውን ለመስረቅ በማሰብ ይመጣሉ። ያንግ ታይጁን ለመጨረሽ በቂ ጊዜ ለመግዛት ባለው ነገር ሁሉ መግቢያውን ይዘጋል። በሩ በኃይል በተከፈተበት ቅጽበት ታይጁን ሞተሩን አስነስቶ በፍጥነት ይሄዳል። ዶክሱ ማምለጡን ያያል እናም ወዲያውኑ ማሳደድ ይጀምረዋል። እቅዱ ታይጁንን መግደልና መኪናውን መስረቅ ነበር። ዶክሱ ሊጋጨው በፍጥነት ሲጨምር ጄይ በድንገት ገብቶ መንገዱን ይዘጋለታል። ሁለቱ ቡድኖች ሊጋጩ ሲሉ የታጠቁት ቅጥረኞች ፈጥነው በመግባት ውጊያውን ያቆሙታል። በሁከት ወቅት የያንግ መኪና በጣም ይጎዳል እናም በመጨረሻም ይፈነዳል። አካባቢውን ሲመለከት ታይጁን ከፋብሪካው ወደ ውጭ የሚያመራ የሚመስል የተደበቀ መተላለፊያ ያስተውላል። በማግስቱ ከዮሐን ጋር ስብሰባ ይጠይቃል። እውነተኛ ዓላማው በዙሪያው ያለውን አካባቢ ይበልጥ በጥንቃቄ ለማጥናት ነበር። ዮሐንም ምን እንደሚፈልግ ይጠይቀዋል። ታይጁን በቀላሉ የቫይታሚን ሳጥን ይጠይቃል። በአቅራቢያው ያለው የታመመ ተክል ሊታደጉ እንደሚገባ ይነግረዋል። ዮሐን በጥያቄው ይሳለቃል እናም ውድድሩ ይበልጥ አዝናኝ ለማድረግ በመፈለግ ዮሐን በሚስጥር ጄይን ለመርዳት ይስማማል። በጄይ መኪና ውስጥ ልዩ ስጦታ እንደተቀመጠ ይጠቁማል። ብዙ ሳይቆይ ውድድሩ ለመጀመር ተዘጋጅተዋል። በሌላ በኩል እስረኞቹ ተሽከርካሪውን ወደ መድረኩ ይነዳሉ። ዮሐን እንደገና ምንም ህጎች እንደሌለው ያሳስባቸዋል። መትረፍ ከፈለጉ ማድረግ ያለባቸውን ሁሉ ማድረግ እንዳለባቸው ቀይ መብራት እንደበራ ገዳዩ ውድድር በይፋ ይጀምራል። አንድ አሽከርካሪ ከተሽከርካሪው ጋር የተያዘውን መኪናውን ማፍጠኛ የእሳት መወርወሪያ ያንቀሳቅሳል እናም በፍጥነት ይመራል። ከጥቂት ጊዜ በኋላ መኪናው በእሳት ይያዛል እናም ፈንድቶ ወዲያውን ይገድለዋል። ፍንዳታውን በማየት ዴካንግ በደስታ ያንጨበጭባል። ውድድሩን ይበልጥ ትኩረት እያገኘ ሲሄድ ዮሐን በድንገት አንድ ነገር ትኩረቱን ይስበዋል። የታይጁንን ፋይል ይመለከትና እንግዳ የሆነ ስሜት ይሰማዋል። ስለ ተኩል የተደረገውን ማጣቀሻ ሲያስተውል ሁሉም ነገር ያስታውሳል። ታይጁን ከ5 ዓመታት በፊት ራሱ እንደ ምስኪን የመረጠው ንጹህ ማድረሻ እንደነበር ይገነዘባል። ዮሐን ወዲያውኑ ቁጥር 9 ጄይ መኪናን እንዲያቆም ያዘዋል፣ ምክንያቱም የታይጁን ስለሆነ። ዶክሱ ጥቃቱን ይቀላቀላል እና አብሮ ተሽከርካሪውን እንዲቆም ያስገድዳሉ። ዮሐን ወዲያውኑ አካባቢውን ለመፈለግ የክትትል ድሮኖች ያሰማራል። በዚያ ቅጽበት ታይጁን በሞተር ብስክሌት እየጋለበ ከሌላ አቅጣጫ በድንገት ይታያል። እቅዱ እንደከሸፈ ሲረዳ ዮሐን ጄይ በመኪና ውስጥ የተደበቀውን ስጦታ እንዲከፍት ያዛል። ሲከፍተው እዛ የነበረ ሽጉጥ ነበር። ታይጁን በአስተማማኝ ቦታ ይደበቃል እናም